ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 17 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የመተማው ትንቅንቅ 3ኛ ቀኑ ላይ ደርሷል። የብልጽግናው ሁለት ወታደራዊ አዛዦችን ጨምሮ በርካታ ሰራዊቱ የተመታበት የዛሬው ተጋድሎ ዝርዝር መረጃው ምን ይመስላል የሚለውን በቀዳሚነት እናስደምጣችኋለን። የብልጽግናው አየር ወለድ ኮማንዶ ክፍለ ጦር ገና በጧቱ ጀምሮ ከፍተኛ ምት ደርሶበታል። ከአዲስ አበባ በቅርብ ርቀት የተከማቸው የብልጽግናው ኮማንዶ ሰራዊት የደረሰበትን ከፍተኛ ምት አስመልክቶ ዋና አዛዡ ኮሎኔል ሰለሞን ጸጋይ ያቀረቡት ሪፖርት የብልጽግናውን ሰራዊት ዋና መስሪያ ቤት አስደንግጧል። የሸዋውን ተጋድሎ ዝርዝር መረጃ በዜናችን ይደመጣል። ፋኖ የተጋድሎ ጉዞውን እያሰፋና የሰራዊት አቅሙንም እያሳደገ ይገኛል። ዛሬ በጎጃም የተሰማውን የሰራዊት ግንባታ አስመልክቶ ወታደራዊ ተንታኙ ያቀረቡት ተጨማሪ ማብራሪያ የተካተተበት ዜና ተሰናድቷል፣ እናቀርብላችኋለን። ደሞዝ ስለማንከፍል ደሞዝን ህዝብ በመዝረፍ ውሰድ የተባለ የሚመስለው የብልጽግናው ሰራዊት ተደጋጋሚ ዝርፊያና ነጥቂያውን የውጊያ አበሉ አድርጎታል። የህወሓት ታጣቂ ሊጥ ሰረቀ ብለን እንዳልተገረምን ይህኛው ደግሞ ጭራሽ ቀሚስም መቀማት ጀምሯል ሲሉ ታዛቢዎች በግርምት ይናገራሉ። ዜናችን ዝርዝር ያዘጋጅለት መረጃችን ነው። ሰዓቱን ጠብቆ ይቀርብላችኋል። ወደ ወልቃይት ልግባ የሚለው የህወሓት ካድሪ ቃፍታ የት ነው ያለው ብለህ ብትጠይቀው አያውቀውም ሲሉ አቶ ጌታቸው ረዳ የህወሓትን ገመና አጋልጠዋል። ወልቃይት ጥያቄው ማንነት እንጂ መኖሪያ ቤት አይደለም የሚሉት አቶ አሸተ ደምለው በበኩላቸው ቀጠናውን በተመለከተ አዲስ መረጃ አጋርተዋል። ይህ አዲስ መረጃ ምንድነው የሚለውን ሰዓቱን ጠብቆ ከሚቀርበው ዜናችን ላይ ይደመጣል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የመተማው ትንቅንቅ 3ኛ ቀን ተጋድሎ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ህዝብ በመተማ አውራጃ ታላቅ ተጋድሎ እያካሄደ ይገኛል። ዛሬን ጨምሮ በተከታታይ 3 ቀናት ባደረገው ብርቱ ተጋድሎ በብልጽግናው ሰራዊት ላይ ታላቅ ድል መቀዳጀቱን የደረሰን መረጃ ያመለክታል። የጣና ቴሌቪዥን ምንጮች ከመተማ ባደረሱን መረጃ እንደገለጹት ዛሬ አዳሩን በተደረገው ውጊያ 15 የብልጽግናው ሰራዊት እርምጃ የተወሰደበት ሲሆን 12ቱ ደግሞ ጉዳት ደርሶባቸዋል። እርምጃ ከተወሰደባቸው የብልጽግናው ጥምር ጦር አባላት የፖሊስ አዛዡና ምክትል ኢንስፔክተር ማረግ ያለው ሌላ ከፍተኛ መኮንን እንደሚገኝበት ገልጸዋል። ከፍተኛ ጥበቃ በሚደረግበት የኮንክሪት ምሽግ ላይ በተደረገው ተጋድሎ በርካታ የብልጽግናው ሰራዊት ጉዳት የደረሰበት ሲሆን ከፍተኛ የሰራዊት ቁጥርም ከሸዲ በማስገባት ኃይሉን እንዲያጠናክር መገደዱን የፋኖ ምንጮቻችን ተናግረዋል። ምንጮቻችን አክለውም ከፍተኛ ወጪ ወጥቶበት የተገነባውን የኮንክሪት ምሽግ መስበር አልተቻለም። ለዚህ ደግሞ ምክንያቱ ምሽግ ውስጥ በርካታ ኃይል ከማስገባቱ በተጨማሪ ከሸዲ ሌላ በርካታ ሰራዊት በማስገባት ወደ ንጹሃን ኢላማውን አዝሮ የከባድ መሳሪያ ድብደባ በመፈጸሙ ነው ብለዋል። የአፋባ ደጃዝማች በላይ ዘለቀ 4 የፋኖ አባላት ውድ ሕይወታቸውን ለአማራ ህዝብ እሉና ብለው በክብር መስዋዕት ባደረጉበት የመተማው ተጋድሎም ውጊያው አሁንም እንደቀጠለ መሆኑን የጣና ቴሌቪዥን ምንጮቻችን አረጋግጠዋል። የብልጽግናው አገዛዝ በጎንደር ቀጠና መተማ፣ ቋራና ጋይንት አውራጃዎች የሚያደርገውን ውጊያ ድሮን ማዕከል ያደረገ መሆኑም ይታወቃል። በዚህ የመተማው ትንቅንቅም ከፍተኛ ቁጥር ያለው እግረኛ ሰራዊትን በሜካናይዝድ መሳሪያ አጅቦ ከሚያደርገው ውጊያ ጎን ለጎን ተከታታይ የድሮን ጥቃት በመፈጸም ውጊያውን እየመራው ይገኛል። የጣና ቴሌቪዥን ምንጮች እንደገለጹት የድሮን ጥቃቱ እየተፈጸመ ያለው በዋናነት በንጹሃን ላይ ያተኮረ ነው። ይህ የሆነበት ምክንያት ደግሞ ህዝብን በማሸበርና ከፍተኛ ጉዳት በማድረስ ፋኖ ለወገኑ ደህንነት ሲል ቀጠናውን ለቆ እንዲሄድለት ለማድረግ ነው። ነገር ግን የአማራ ህዝብ በዚህ ሰዓት ፋኖን በሙሉ አቅሙ በመደገፍና መስዋዕትነት በመክፈልም ይህንን አገዛዝ ካልጣለ ዘላቂ ረፍት እንደማይኖረው ተረድቶታል። በመሆኑም የጥላትን ሴና ተቋቁሞ ከፋኖ ጎን ሆኖ የአገዛዙን ሰራዊት እየተፋለመው ነው ብለዋል። የብልጽግናው ሰራዊት ሰሜን ምዕራብ እዝ አዛዥ ጀነራል ብርሃኑ በቀለ በዳዳም የሱዳን ኩርደን ውጊያ አስመልክቶ በሰጡት ማብራሪያም ይህን ቀጠና ካላጸዳን እንደ መንግስት መቆም የሚታሰብ አይደለም፣ ይህን ቀጠና ለማጽዳት የኃይል ማዛባትና የአየር ኃይል ሽፋን ያስፈልጋል ሲሉ ለጦር ኃይሎች ዋና አዛዥና ለኢታማዦር ሹሙ ሪፖርት ማቅረባቸው ይታወሳል።
የብልጽግና አየር ወለድ ኮማንዶ በፋኖ እርምጃ ተወሰደበት። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት 7 ክፍለ ጦር በብልጽግናው 103ኛ አየር ወለድ ክፍለ ጦር ላይ ከፍተኛ ድል ተቀዳጅቷል ሲል የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል አስታወቀም። የአማራ ፋኖ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር 7 ክፍለ ጦር ተጋድሎን ያደረገው በኤፍራታና ግድም ወረዳ በመሸገው የብልጽግናው ኃይል ላይ ሲሆን በዚህ ተጋድሎ ፋኖ በከፈተው የተቀናጀ ጥቃት ከፍተኛ ወታደራዊ ድል ተቀዳጅቷል። ይህ ዜና እስከተጠናከረ ባለበት ሰዓት ውጊያው እየተካሄደ እንደነበር ምንጮቻችን ገልጸዋል። የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል የተጋድሎውን ዝርዝር መረጃ ሲገልጽም ዛሬ ከንጋቱ 12 ሰዓት ላይ ከባዴኑ ጥምር ጦር ባሻገር ከኦሮሚያ ክልል ሰልጥነው በመምጣት የአድማ ብተና የአማራ ክልል ደሞዝ የሚከፍላቸው ከኬሚሴ እስከ ሰንበቴ የተሰማራውን በርካታ የኦሮሞ ብሔረሰብ አስተዳደር ዞን ሚሊሻን በመጨመር ጥላት ወደ ብርቂቶ ቀበሌ በግፍ ተንቀሳቅሶ ነበር። በዚህ መልኩ ጥላትን ያንቀሳቀሰውን ኃይል የአጼ አምደ ጽዮን ኮር አካል የሆነው የ7 ክፍለ ጦር ናሁሰናይ ሻለቃም የክፍለ ጦሩ ቃኝ እንዲሁም በቀጠናው ከሚገኘው የአርበኞች ጦር ደሳለኝ ነጋሽ ብርጌድ ጋር ጥምረት በመፍጠር ለአስጨራሽ ውጊያ በማድረግ ከፍተኛ ድል ተቀዳጅተዋል ብለዋል። ውጊያው የዜና እየተጠናከረ በነበረበት ሰዓትም እንደቀጠለ መሆኑ ተነግሯል። የዕለቱ የፋኖ ተጋድሎ የውጊያ ግንባሩን በማስፋት ወደ በርግቢ በተንቀሳቀሰው የአገዛዙ ሰራዊት ላይ የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር በነበልባል 2ኛ ሻለቃ ወደ ኋላ እንዲመለስ መገደዱን የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ገልጿል። የኮሩ ሚዲያና ኮሙኒኬሽን ክፍል አክሎም የራምቦ ክፍለ ጦር ማንበገር 3ኛ ሻለቃ ለወንድሞቹ የ7 ክፍለ ጦር ፈጥነው በመድረስ የጓዳዊ አለኝነታቸውን በተግባር በማስመስከር የተቀናጀ የጋራ ውጊያ እያደረጉ ይገኛሉ። ዛሬ ያገዛዙ የጥፋት እጆች በንጹሃን ወገኖች ላይ የቀጠለ ሲሆን የብርቂቶ ቀበሌ ኗሪ የሆነውን ወጣት ደረጀ ሸዋ የተባለ የ27 ዓመት ዕድሜ ባለቤት ዛሬ ጠዋት 1 ሰዓት ተኩል ላይ በብርቂቶ ቀበሌ ኗሪዎች ፊት በአደባባይ በግፍ ገሎት ሂዷል ብሏል። ከዕለቱ የፋኖ አስደናቂ ተጋድለው በተጨማሪም በብልጽግናው ሰራዊት ከፍተኛ ሰቆቃና እልቂት መፈጸሙን አስመልክቶ ፋኖ ለአማራ ወጣት ጥሪ አቅርበዋል። መላው የአማራ ወጣት ሆይ ህግ ያለ መስሎ መንግስት ያለ መስሎ ራሱን የአገር መከላከያ ሰራዊት ብሎ የሚጠራውን በአማራ ህዝብ ጥላቻ የሰከረውን የጥላት ሰራዊት ቁጭ ብለ የመጠበቅ ከሆነ የቅደም ተከተል ካልሆነ እጣ ፈንታ በወላጆች ፊት መገደል መሆኑን ልትረዳ ይገባል ብለዋል። በመሆኑም ይላል ፋኖ ጥሩን ሲቀጥል ጤነኛ ያንተም የነገ እጣ ፈንታ ዛሬ በአገዛዙ ሰራዊት በግፍ የተረሸነውን የወጣት ደረጀ ሸዋን እንደሚሆን አውቀም የወርደት ሞት ከምትሞት በፊት የአማራ ህዝብ አለኝታ ከሆነው ከነጻነት ታጋዩ ከወንድሞች ከጀግናው የአማራ ፋኖ ጋር አብረ ተሰልፈ አገዛዙን በጋራ እንድትፋለም ሲል መልእክቱን አስተላልፈዋል። ፋኖ የሰራዊት ግንባታውን በታላቅ ስኬት እያስቀጠለ ነው። የአማራ ህዝብ የተከፈተበትን የዘር ማጥፋት ጦርነት ከፊት ሆኖ እየመራ ያለው የአማራ ፋኖ በአራቱም አቅጣጫ የሚገኙ ሁለቱም ድርጅቶች የፋኖ ሰራዊት ግንባታ በከፍተኛ ደረጃ እያሳደጉ ይገኛሉ። አፋብኃ አፄ ቴዎድሮስ ዕዝ በዛሬው ዕለት ከፍተኛ ቁጥር ያለው የፋኖ ሰራዊት ማስመረቁን አስታውቋል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርባው ብርጌድ ለተከታታይ 6 ወራት ሲያሰለጥናቸው የነበሩ እጩ ኮማንዶ አባላትን አስመርቋል። በአፄ ቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርባው ብርጌድ ከዚህ ቀደም በእግረኛ የሰለጠነው ወታደራዊ ሰራዊት ለሁለተኛ ዙርና በልዩ ኮማንዶ አንደኛ ዙር ያስመረቀ መሆኑን ያስታወሰው የክፍለ ጦሩ ቃል አቀባይ ክፍል በተከታታይ 6 ወራት የኮማንዶ ሳይንስን ለሁለተኛ ዙር በተግባርና በጽንሰ ሐሳብ በቂ ስልጠና የወሰዱ አባላትን ዛሬ አስመርቀናል ብሏል። ከቀናት በፊትም በተመሳሳይ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ጀነራል ፈንታ በላይ ክፍለ ጦር ከፍተኛ ቁጥር ያለው ሰራዊት ማስመረቁን መዘገባችን ይታወሳል። ከዚህ ቀደምም እንዲሁ በአፋብኃ አፄ ቴዎድሮስና የአራተኛ ጃዊ መተከል ክፍለ ጦር ከፍተኛ ቁጥር ያለው ሰራዊት ማስመረቁ ይታወሳል። በዚህ ጉዳይ አስተያየታቸውን እየሰጡ ወታደራዊ ተንታኝ የፋኖ ተከታታይ አዳዲስ ሰራዊት ማስመረቁ ብዙ ነገር የሚነግረን መልእክት አለው ይላሉ። ተንታኙ አክለውም የፋኖ ትግል ቀጣይነት ያለው ብቻ ሳይሆን ህዝብን በፋኖ ትግል ማመኑን አጠናክሮ ቀጥሎበታል። ፋኖም በተመሳሳይ የህዝብን አደራ በብቃት እየተወጣ ነው ማለት ያስችላል። ከዚህ በተጨማሪም ህዝብ በስርዓቱ ላይ ያለውን ተስፋ መቁረጥ በግልጽ የሚያሳይ ነው። በመሆኑ ፋኖ ይህንን ድል በሚገባ መጠቀምና ራሱን እያጠናከረ የተጣለበትን ህዝብ አደራም በብቃት እየተወጣና ውስጣዊ አንድነቱን እያሳደገ ትግሉን በምርህና በዲሲፕሊን ሊመራ ይገባዋል ሲሉ ተናግረዋል። ይህ በእንዲህ እንዳለ በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ የዳንግላ ከተማ ካድሬዎች የሚተማመኑበትን የጸጥታ አመራር በቁጥጥር ስር መዋሉ ይታወቃል። የዳንግላ ከተማ ጸጥታ ጽሕፈት ቤት ሎጂስቲክ መምሪያ ኃላፊ የሆኑት መቶ አለቃ ብርሃኑ ይርዳው በፋኖ
በቁጥጥር ስር የዋሉ ሲሆን የዞኑና የወረዳው ካድሬዎች የተማመኑባቸው የነበሩ መሆናቸውን የደረሰ መረጃ ያመለክታል። ኃላፊው በቁጥጥር ስር የዋሉት ከዳንግላ ከተማ ወደ ጉምድሪ ሰላማዊ ኗሪ መስለው ሲንቀሳቀሱ ሲሆን ግለሰቡ የዳንግላ ከተማ ካድሬዎች ከሚተማመኑባቸውና አሉን ከሚሏቸው ወሳኝ አካሎች አንዱ እንደነበሩ ተነግሯል። ከጸረ አማራው ኃይል ጋር ተሰልፎ የወገኑን ስቃይ እያራዘመ የሚገኘው የባዴን የጸጥታና የፖለቲካ መዋቅር በተደጋጋሚ በቁጥጥር ስር እየዋሉ ሲሆን መቶ አለቃ ብርሃኑ ይርዳውን በቁጥጥር ስር የዋሉት በአፋባ አፄ ቴዎድሮስ ጎጃም አገው ምድር ክፍለ ጦር ስር የሚገኙት የራስ ቢትወደድ መንገሻ ጀምብሬ ብሪጌድ አባላት ናቸው። ደሞዛቸውን በዝርፊያ ሸፍኖ የተባሉ ይመስላሉ ታዛቢዎቹ። በአማራ ሕዝብ ላይ መልከ ብዙ ውድመትና መከራ ለማድረስ የተሰማራው የብልጽግናው ሰራዊት በገባበት የአማራ ግዛትና ቀበሌ ሁሉ የሚፈጽመው ዘረፋ፣ ድብደባና የሰላማዊ ሰዎች ግድያም ተጠናክሮ ቀጥሏል። የብልጽግናው ሰራዊት በአማራ ሕዝብ ላይ የሚፈጽመውን ተከታታይ ዘረፋ የተመለከቱ አስተያየት ሰጪዎችም ሰራዊቱ ደሞዙን ሕዝብን በመዝረፍ እንዲተዳደር ትዕዛዝ የተሰጠው ይመስላል ሲሉ ይናገራሉ። በዚህ ሰራዊት ያልተዘረፈ ግለሰብ ያልተወሰደበት ንብረት የለም የሚሉት አንድ አስተያየት ሰጭ በበኩላቸው ሰራዊት በደሞዝ እንዲተዳደር ለመጀመሪያ ጊዜ ሕግ ያወጡት አፄ ቴዎድሮስ ነበሩ። ከሳቸው ዘመን ጀምሮ የመንግስት ወታደር በንጹሃን ላይ ዘረፋ ሲፈጽም አልታየም። በዚህ ዘመን ግን የሚፈጽመው ዘረፋ እጅግ አሳሳቢ ነው ብለዋል። አስተያየት ሰጪው ሲቀጥሉም የማይዘረፍ ንብረት የለም። ህወሓት ወረራ ሲፈጽም ታጣቂ ቡድኑ ሊጥና ዱቄት መዝረፉ ሲያስገርመን ነበር። በዚህ ሰዓት ደግሞ መንግስት ደሞዝ የሚከፍለው ወታደር የግለሰብ ሳጥን ሰብሮ ዕቃ ሲወስድ ስትመለከት ድርጊቱ በስምሪት የተሰጣቸው ነው የሚመስለው ሲሉም ተናግረዋል። በጎንደር ጠቅላይ ግዛት ጋይንት አውራጃ የገባው የብልጽግናው ሰራዊት ከሁለት ቀናት በፊት ዛጎሽ ቀበሌ ከነበረው ካምፑ በፋኖ ተመቶ ከመውጣቱ በፊት ከአርሶ አደር እስከ ቀን ሰራተኛ ድረስ የሚገኙ የአካባቢውን ህዝብ ዘርፎ መውጣቱን የአፋድ ጎንደር ጠቅላይ ግዛት እዝ 206ኛ ኮር ቃል አቀባይ ክፍል አስታውቋል። የደረሰውን የዘርፊያ ወንጀል የገለጸው የኮር ቃል አቀባይ ክፍል የብልጽግናው ሰራዊት ወደ ዛጎሽ ከገባ በኋላ የለመደውን ብርቱ ምት ሰራዊታችን አሳርፎበታል። ይህን ተከትሎም ንብረቱን ጠቅልሎ ሲወጣም የአካባቢውን ህዝብም ሀብት ንብረቱን ዘርፎ ወጥቷል። አነስተኛ የምግብ ቤት ስራ ሰርተው ልጆቻቸውን የሚያሳድጉ ሴቶችን ሳይቀር ዘርፏል። ባለሱቆችን እኛ ገብተን ሱቅን ከምናወድመው በፍቃድ ገንዘብ አምጣ እያሉ አስገድደው ገንዘብ ዘርፈዋል። ከግለሰብ መኖሪያ ቤት ገብተው ሳጥን በማስከፈት ያገኙትን ዕቃና ልብሶችን ደግሞ እየመረጡ ወስደዋል ብሏል። ለዘረፈጅ ጦርነት የተሰማረውን የብልጽግናውን ሰራዊት ድርጊት አስመልክቶ የአካባቢው ነዋሪዎች ሲናገሩም የተለመደ መጥፎ ታሪኩን አስቀምጦ ሂዷል ይላሉ። በአካባቢው ረጅም ጊዜ ተበላሽቶ የቆመን የድርጅት መኪና በፋኖ ተወርሶ የተበላሸ ነው ብል በማለት ግለሰብን በአሰቃቂ ሁኔታ ደብድቧል። ከሁሉም የሚያሳዝነው ደግሞ የቤት እንስሳ የሚጠብቁ ታዳጊዎችን የምትጠብቋቸውን በጎች አርደን ሳንበላባችሁ ለሲጋራ መግዣ ብር አምጡ ማለታቸውና ታዳጊዎቹንም ማሰቃየታቸው ነው ሲሉ የስርዓቱን ሰራዊት ነውረኝነት ገልጸዋል። ወጣቶችን የማን ደጋፊ ናችሁ በማለት ሲደበድቡም ሰንብተዋል። ይህን የሚያደርጉት ቢሳካላቸው ኑሮ አማራዊ ስነ ልቦናን ለመስበር ነበር የሚሉት አስተያየት ሰጪዎቹም የአማራ ስነ ልቦና እነሱ እንዳሰቡት ከብት ጠባቂዎችን በመደብደብና ኬስ ውስጥ በመዝረፍ የሚሰበር ሳይሆን የግራዛኒን ሰራዊት ያላንበረከከው የደርቡሽ ጦር ያልፈተነውና የትኛውም የውጭ ኃይል ያላሸነፈው ስነ ልቦና ነው በማለት የብልጽግናውን ሰራዊት ዓላማ ገልጸዋል። የወልቃይት ህዝብ ጥያቄ ማንነት እንጂ መኖሪያ ቤት አይደለም። አቶ አሸተም በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምለው የዞኑ አስተዳደር ተጠናክሮ ይቀጥላል እንጂ አይፈርስም፣ ምክንያቱም አስተዳደሩ ህዝባዊ ነው ሲሉ ተናግረዋል። አቶ አሸተ ይህን የተናገሩት ተፈናቃዮችን ወደ ቀደመ ቀያቸው ለመመለስ የዞኑ አስተዳደር ከብልጽግናው ሊቀመንበር የምስራቅ አፍሪካ ጉዳዮች አማካሪ ጋር በመሆን ህዝባዊ ውይይት በተካሄደበት ወቅት ነው። በዚህ ውይይት ላይ ሀሳባቸውን የሰጡት አቶ አሸተ የወልቃይት ጠገዴ ህዝብ ጥያቄው ማንነት እንጂ መኖሪያ ቤት አይደለም፣ ለማንነቱ ደግሞ ትናንት ታግሏል፣ ነገም ይታገላል። ምክንያቱም ይህ ቀጠና ማለት ሀገረ መንግስቱንም ከማጽናት አኳያ ያለው ሚና ከፍተኛ ስለሆነ ነው ብለዋል። አቶ ጌታቸው ረዳ በበኩላቸው ወልቃይትን በተመለከተ በህወሓት ውስጥ በነበርኩበት ወቅት እልባት እንዲሰጠው ጥያቄ አቅርበው እንደነበር ተናግረዋል።
በተለይም በዚሁ ሰዓት ተፈናቃዮች ወደ ወልቃይት ጠገዴ ይመለሱ ሲባል ህወሓት አስተዳደሩን ይዤ እመለሳለሁ ማለቱን አስመልክቶ በሰጡት አስተያየት አስተዳደሩ ከፈረሰ 5 ዓመት አልፎታል። የትኛውን አስተዳደር ነው የሚመልሰው? አንዳንዱ ከእናንተ ጋር ተቀላቅሏል፣ ሌላውም ተበትኗል። አሁን ወደ ጠገዴ ይግባ የሚባለው አስተዳደር ተብየው ቃፍታ ጨረቃ ላይ ይሁን ወለጋ ውስጥ የማያውቀው ነው ብለዋል። ተፈናቃዮች መመለስን አስመልክቶ አቶ አሸተ ደምለውና አቶ ጌታቸው ረዳ የሰጧቸውን አስተያየቶች በተከታታይ ተከታትለን እንመለስ። ከተማ እንኳን በሰላም መጣችሁ። ምንነጋገረውም ሰላም ሚኒስቴርን ይዘን ነው ማለት ነው። ስለዚህ ስለ ሰላም መዘመር ያስፈልገናል። ዋናው አጀንዳ በባለፈው ፌደራል ላይ በነበረን ውይይት 5 ነጥቦች ላይ የጋራ አድርገን የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባለፉት 5 የነጻነት ዓመታት በአማራ ብሔራዊ ክልላዊ መንግስት አስተዳደር ሆኖ እየተመራ የማንነት ኮሚቴው አስተዳደሩን ምክንያቱም በህዝብ የተመረጠ አስተዳደር ስለሆነ ኮሚቴው ሲጠይቅ የነበረው ቅድመ ለውጥ በህዝብ ተመርጦ ነው። ስለዚህ የተቋቋመው አስተዳደር ደግሞ ሰላምንም ልማትንም ሀገርንም ደጀን መከታ ከሆነው ሀገር መከላከያ ጋር ሆኖ በጋራ በቅንጅት ሰላሙን እያስጠበቀ ቆይቷል ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሰላምም ለልማትም አርበኛ መሆን አለበት። አንድ ነገረኛ በተለይ ደግሞ ቲፒኤልኤፍ አንዳንዴ የሞተን ደግሞ ደጋግሞ ስትነግረው ህይወት ያለው እንዳይመስል ቲፒኤልኤፍ ሙቷል። የሞተ ሐሳብ ነው ያለው፣ ጸረ አብሮነት ነው ያለው፣ ጸረ አንድነት ነው ያለው፣ ጸረ ሰላም ነው። ስለዚህ ህወሓትና ሰላም ጠበኞች ስለሆኑ አቶ ጌታቸው ደግሞ ይሄን የማያስቀጥል ነው ህወሓት። ስለዚህ ለውጥ ፈልጋለሁ ብለዋል ያላችሁት ልክ ነው። እንግዲህ ወደ ለውጡ ተቀላቅለው በአማራና በትግራይ ሰላም እንዲወርድ ህዝቦች መገናኘት አለባቸው የሚለው ማንም የሚጠላው ነገር የለም። ስለዚህ ስለ ሰላም ስንነጋገር ዘላቂ ሰላምና አብሮነትን የሚያረጋግጠው መንገድ መከተል ተገቢም አስፈላጊም ነው ማለት ነው። ስለዚህ ለሰላም ንግግር ከሆነ ልባችንም አእምሯችንም ክፍት መሆን አለበት። ስትቀራረብ ነው ችግርህንም የምትነግር የምታስረዳው የሚለየውና መፍትሄ የምታበጅለት። በዚህ አግባብ ያለፈውን ጦርነት ይበቃል ተብሎ በፕሪቶሪያው የሰላም ስምምነት የተዘጋበት ይሄ ፕሪቶሪያው ሰላም ስምምነት ደግሞ ሙሉ ወደ ተግባር እንዳይቀየር ደግሞ የሚፈልግ ኃይል ተፈጥሯል ማለት ነው እንጂ በፕሪቶሪያው ሰላም ስምምነት ሙሉ እንዲተገበር ኢትዮጵያ አሸናፊ የሆነችበት ሰነድ ነው። ይሄው ቢተገበር ሁላችንም ተጠቃሚ የሚያደርግ ሰነድ ነው። ይሄ ግን እንዲተገበር ስለማይፈልግ ይሄ ኃይል ይሄ አሁንም ቢሆን ከሰላም ያፈነገጠ የኃይልና የጉልበት አማራጭ የሚከተል ቡድን በመሆኑ ይሄ አዋጭ መንገድ አይደለም፣ አክሳሪ መንገድ ነው። መታገል አለብን ሁላችን። በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለም። ከዚህ የሚያወጣ መንገድ እንከተል፣ ውይይት እናካሄድ። ያልተቋረጠ የህዝብ ውይይት ያስፈልገዋል። ባለፉት 3 አስርተ ዓመታት የተፈጸሙ ግፍ እና በደሎች በጣም አነጋጋሪ፣ አሳሳቢ፣ ለአንዳንዱ ጆሮ ለመስማት የሚሰቀጥጡ ለማየት የሚዘገኑ እልፍ አላፍ ግፎች የተፈጸመበት ምድር ነው። ይሄ እውነት ላይ መቆም፣ ፍትህ ላይ መቆም በጣም አስፈላጊ ለመግባባት። ስለዚህ በወልቃይት ጠገዴ አርማጭሆ ባህል አንድ ነፍሰ ገዳይ ከገደለ በኋላ ገዳይ ነው የሚሸሽ። ገዳይ ይሸሽና ተመልሶ ከባለደሙ ጋር ሳይታረቅ ስምምነት ሳይፈጥር እርቅ ሳይፈጽም እንትን አይሆንም፣ ሰላማዊ ኑሮ አይኖርም ማለት ነው። ስለዚህ ሰላማዊ ኑሮ ለመኖር አላኖር ያለው ደግሞ ይሄ ቡድን ይሄ መወገድ አለበት፣ ግፈኛው መዋቅር ስለሆነ ይሄ ቲፒኤልኤፍ የሚባለው። ትናንትና ባጭሩ የትግራይ ተወላጆች ክቡር ሚኒስትር መረጃ እንዲኖራችሁ አዋይተናል እና ኮሎኔል ማለት ነው። በወልቃይት ጠገዴ ሰቲት ሁመራ ዞን በሺህ የሚቆጠሩ የትግራይ ተወላጆች አሁንም አሉ። ትናንትና በግልጽ በሚዲያ ማየት ትችላላችሁ። አነጋግረን አዋይተናቸው በጣም ከዛ ስለሚኖረው ህዝብ ህወሓት ከወልቃይት ጠገዴ ህዝብ በላይ ወይም ትይዩ ለትግራይ ህዝብ እየበደለው ነው ያለ፣ እየነገደበት ነው ያለ። ይሄ ሊቆም ይገባል፣ እኛም አንደግፈው የሚል በጣም ታሪክ አዋቂዎች አሉ። የወልቃይት ጠገዴ ህዝብ ደግሞ ጥያቄ ትክክል ነው። እኔ በ1959
የመጣሁት ይላል አባት አፈረ የሚባሉ በጣም የሚገርም ውስጥ የሚነካ እኔ በዚህ አሳስ ስመጣ ማን እንደነበር አውቃለሁ። ወልቃይት ጠገዴ እኔ ለስራ መጥቻለሁ። በ1963 ኃይለ ሚካኤል የሚባሉ የሚመጣ ማለት ትናንት አስናወይ ቃል በቃል ያለውን ነው። እውነት ላይ መቆም ጥሩ ነው። እርቅ ልብህ ይሽራል፣ ሰላማዊ ኑሮም ይገልጣል፣ ተስማምቶ መኖርም መንገድ ይጠርጋል። ይሄ ስለሚጠርግ ከእውነት ላይ እንቁም ብለን ትናንትና ከትግራይ ተወላጆች ጋር በግልጽ ተነጋግረናል ማለት ነው። ስለዚህ በነበረው በሰሜኑ ጦርነት ተደናግሮ ያኔ ቲፒኤልኤፍ የፈጸመው ግፍ በመከላከያችን የሀገር ክህደትም ነው። በማይካድራ ላይ የፈጸመው ሲወጣ የገደላቸውንም ባለሀብቶች ቀላል አይደለም። ግን የወልቃይት ጠገዴ ስነ ልቦና አቃፊነትንም ደጋፊነትም ስላለ ህዝብ ጠላታችን አይደለም በሚል በሺህ የሚቆጠሩ አሁን ድረስ አሉ። ተደናግጠው የሄዱትም ተመልሰው አሁንም ወልደው ከብደዋል ማለት ነው። አሁን በዚህ 5 ዓመት ህፃኗ ሁሉ ነበር ትናንትና መድረኩ ላይና በሰላም የሚኖር ማንም ይጠላ የለም። በዚህ ወልቃይት ጠገዴ ትንሿ ኢትዮጵያ ናት ብለን ስለምናምን በዚህ ደግሞ አንዱ የትግራይ ተወላጅ በሰላም የሚኖርበት ቀጠና ነው ማለት ነው። ሌላው ኢትዮጵያ ብሔር ብሔረሰብ አሁንም እየኖረበት ያለ ነው። በጋራ በቅንጅት ይኖራልና አትሄዱም፣ ወዴት ነው የምትሄዱ? ይሄም ሀገራችን ነው፣ እኛ በኢትዮጵያውያን ምናምን ነው፣ ለምንድን ነው የምትሄዱት የሚልም ጭምርት ትግል ያደረገ ነው አስተዳደሩ ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አንዱን ገፍቶ ሌላውን ተክቶ መሄድ አይደለም፣ አይገፋም። ጠባችን ከህወሓት ጋር ነው ከህዝብ ጋር አይደለም ብሎ ለይቶ ነጥሎ የሚታገል ነው። በዚህ በመሆኑ አሁንም ድረስ የሄዱትንም ተፈናቅለው የሄዱትንም አሁን ተመልሰዋል። አትሄዱም ብለን ደግሞ አስቀርተናል። ቃል በቃል እናት ያለችው ትናንትና ህፃኗን ይዛ እኔ አትሄጂም ብሎ ያስቀረኝ የአማራ ሴት ናት፣ ጎረቤቴ ናት፣ አሁንም አለች። ይኸው አሁን ወልጄ የ3 ዓመት ልጅ ያለው አሁንም አለች ከኔ ጋር ብላለች። እና ህዝቦች አልተጣሉም የሚለውንም በደንብ መያዝ አለበት። እያጣላ ያለው ከፖለቲካ እንትኑ መውጣት አለበት። ትርክቱ እዛ የወጣ ህዝቦች የሚያቀራርብ የእውነትና የፍትህ ጥያቄው ላይ እንጂ በጉልበትና በኃይል የሚፈታ ነገር ስለሌለ ይሄን በአግባቡ መያዝ ይኖርብናል። ስለሆነም ስለ ዘላቂ ሰላምና አብሮነት የሚናገር ሰው የዛም ቁስል ማድመጥ በጣም አስፈላጊ ነው። የዚህም ችግር መፍታትም ተገቢነትም ነው። ይሄን ይዞ መሄድ ያስፈልጋል። ስናቋቁም ሁሉንም እኩል አድርጎ ማቋቋም አለብን። ባለፉት 5 ዓመታት ነፃነቱን አግኝቷል የወልቃይት ጠገዴ ህዝብ። ይሄ ነፃነት ካገኘ ማግስት ጀምሮ ደግሞ በፕሮግራም ተፈናቃዮች ለመመለስ ከጎረቤት ሀገራት ጭምርት ሄደናል፣ አነጋግረናል፣ አዋይተናል። እንዳጋጣሚ ሆኖ እንዳለመታደል ነው ሱዳን አዋይተን ስንመጣ ፈረሰች ማለት ነው። ዜጎቻችን ለመመለስ ብዙ ርቀቶች እየተሄዱ ነበር፣ ግን ማቋቋሚያ ባለመኖሩ በጣም በርካታ ዋጋ እያስከፈለን ያለ። ስለዚህ ሰላም ያስፈልጋል። የወልቃይት ጠገዴ ህዝብ ትናንትም ዛሬም ነገም አጀንዳው ሰላምና ሰላም ብቻ ነው። ሲጠይቅ የቆየው በሰላም ነው፣ መንገዱ በህግ ነው የተከተለውም እሱ ስለሆነ ከዚህ ውጭ የጉልበት አማራጭ ይዞ ሲመጣ የወልቃይት ጠገዴ ህዝብ ብቻ አይደለም የሚታገለው፣ መላው ኢትዮጵያውያን ነው የሚታገለው። ምክንያቱም ቀጠናው ሀገረ መንግስትን በማጥናት ጉልህ ዋጋ ስላለው ማለት ነው። እና እነዚህ ነገሮች ለማምጣት የመጀመሪያው ማከም ያስፈልጋል፣ ውይይት ያስፈልጋል። መክሰም ያለባቸው ቁርሾች ደግሞ እንዲከስሙ የጋራ መድረኮች፣ የጋራ ውይይቶች በጣም ተገቢና አስፈላጊ ናቸው። ህወሓት ደግሞ እየሄደበት ያለው መንገድ የጦረኝነት ነው። የጦረኝነት ደግሞ አያዋጣም። የኢትዮጵያ ዕዳ ሆኖ ቆይቷል። አሁን ደግሞ የምናካሄደው ትግል ሰላም የሚያመጣ መሆን አለበት። ሰላማችን ደግሞ ሰፍቶና ጠልቆ እንዲሄድ የህዝቦች መቀራረብ በጣም መሰረታዊ ነው። ጥያቄውን ማድመጥ አስፈላጊ ነው የሚል ሐሳብ ነው ያለኝ። በመጨረሻ የወልቃይት ጠገዴ ህዝብ ጥያቄ ማንነት እንጂ የመኖሪያ ቤት አይደለም። የወልቃይት ጠገዴ ህዝብ በጣም ኩሩ ጎንደሬ ነው። የራሱን አይሰጥም፣ የሌላውን አልፎ አይጠይቅም። ይሄ በጣም ያደግንበት ተኮትኩተን ያደግንበት ስለሆነ ማለት ነው። ከዚህ ፈቀቅ የሚል የለም። ሰውን የምንለካው በስነ ምግባሩ እንጂ የሰው ሀገሩ ምግባሩ ይላል እንጂ የዘር ግንዱ አይደለም። ባለፉት 27 ዓመታትን የተተከለብን ስለሆነ እሱን መንቀል የጋራ ነው። ኦልሞስት ተነቅሏል፣ መሰረት የለውም። ግን ሙሉ በሙሉ የዛ ተሸካሚ የሆነና አሁን አልጠፋም። ስለሆነም የወልቃይት ጠገዴ ጥያቄ ማንነት እንጂ የመኖሪያ ቤት አይደለም። ስለዚህ የመኖሪያ ቤቱ የገባ ሰው
ህጋዊ የሆነ ምናልባት ቀደም አሁን መጨረሻ ኮሎኔል ያለው ሲከራከሩ የነበሩ አሉ። እስከ አባይ ወልዱ ድረስ ደርሰው መረጃቸው ይዘው ሲከራከሩ ጦርነት ተፈጠረ። እነዚህ ጭምር በጉልበት የሚጠቃቸው ሰዎች በህግ አግባብ መመለስ አለባቸው። ያንዱን ነቅሎ ሌላውን ተክቶ ነው የሰጠው። በህግ አግባብ ይለቅ ስንል ለህግ ታማኞች ስለሆነ ህግ አክባሪ ስለሆነ ለዚህም አጽንኦት ሰጥተን የምንሰራ ሰዎች ነን ማለት ነውና ይሄን መያዝ በጣም አስፈላጊ ነው። በባለፈው አቶ ጌታቸው እንዳሉት እኔ ጥያቄ አለ ብዬ አላምንም ብለዋል። የወልቃይት ጠገዴ ህዝብ ጥያቄ አለው። አይ ቤት ሽሬ እናንተ ሰጠን ሲልቡን እንግዛው ተብሏል። ገንዘብ ዕቃ እንጂ የወልቃይት ጠገዴ ስነ ልቦና አልገዛው ማንነቱን አልገዛም ብዬ ነው የማምነው። ማንንም አይገዛኝ። ገንዘብ ዕቃ ነው የሚገዛው፣ ስነ ልቦና ሊገዛ አይችልም። ለዛም ነው ጎንደር ላይ እየወሰደ የወልቃይት ጠገዴ ሀብቱን ያፈሰሰ። በስነ ልቦና አይደለሁም፣ በመኖር በኢትዮጵያዊነት ግን መኖር ትችላላችሁ አሁንም ድረስ ይዞት እየቀጠለ ያለው። በዚህ መተማመን አለብን። ያን ህዝብ አቀራርበን እናኖረው እኮ ተፈለገ ከእውነትና ከፍት መቆም ነው። በዛን ጥሪያችንን እኛም ስናስተላልፍ እውነት፣ ፍትህ፣ ጥያቄ እንዳለው ህዝቡ መታመን አለበት። መንግስታችንም ያውቃል፣ ፀሐይ የሚሞቀው ስለሆነ በዚህ አግባብ ምላሽ ያገኛል ብለን እናስባለን። አስተዳደሩ ተጠናክሮ የሚቀጥል ነው። የዚህ አስተዳደር የህዝብ አስተዳደር የማንነት አስተዳደር ማንነት አስተዳደሩ ሲሰጥም በራሱ ልጆቹ እየተመራ ስለሆነ በራሱ ልጆቹ በመመራቱ ደግሞ ለማንነቱ ብቻ አይደለም እየታገለ ያለው ሀገር ዳር ድንበር ከሀገር መከላከያ ጋር ሆኖ እየጠበቀን ያለው ዛሬ የተፈጠረልን ጥንትም ቢሆን በጎ ጠረፍ ጠባቂ ህዝብ ነው። ሀገር ወዳድ ነው። ሰላም ወዳድ ነው። ለዛም ነው የምንነጋገረውና ለሰላም አበክረን እንሰራለን። በዚህ እንሄዳለን። ቋንቋ መለኪያችን አይደለም። ትግርኛም እናገራለን። ትግርኛ በመናገራችን ትግራዋይ አይደለም። ኤርትራውያን እኮ ትግርኛም ይናገራሉ፣ ግን ትግራዋይ አይደሉም። እንግሊዝ ደቡብ አፍሪካ እንግሊዝኛ ትናገራለች፣ ግን እንግሊዝ አይደለች። መለኪያው ስነ ልቦና ነው። የወልቃይት ጠገዴ ህዝብ ደግሞ አረብኛ ይናገራል፣ ግን ሱዳናዊ ወይ የአረብ ሀገር አይደለም። ማን ነኝ ነው ያለው የሚለው በጣም መሰረታዊ ስለሆነ ማለት ነው። በዛ ላይ ቁም መነጋገር በጣም አስፈላጊና ተገቢ ስለሆነ ይሄን ይዘን አስተዳደሩንም ይዘን ስንቀጥል ሌላውንም ኢትዮጵያውያን በዞናችን የሚኖሩ ብሔር ብሔረሰቦች አክብረን ተከባብረን እንኖራለን። እንደ ኢትዮጵያዊነታችን ይሄ ሲሆን ዘላቂ ሰላም ያመጣል። አሁንም ተደናግጠው የሄዱት ወገኖቻችን መመለስ አለባቸው። በየትኛው አቅጣጫ ሰላም ስለሚያወርድ ሰላም ስለሚፈልግ ግን ንግግር ያስፈልጋል፣ ምክክር ያስፈልጋል። ጥያቄው ደግሞ በዘላቂነት በህግ አግባብ እንዲፈታ መንግስታችን ያስቀመጠው አቅጣጫ አለ። ኮሚቴውም የያዘው የህግ ክርክሮች አሉ። በዚህ አግባብ ይቋጫል ብለን እናስባለን። በጉልበትና በኃይል አማራጭ ግን ችግሮች ይፈታሉ ብለን አናምንም። ለዛም ነው የትኛውም ሀገር አፍራሽ ጠላት እየተገጠምን እየታገልን ያለን ከመተክላችን ከማንነት ትግላችን ንቅንቅ ስለማንል ማለት ነው። ሌላው ኢትዮጵያውያን ግን የሚኖርበት አውድ መፍጠር ተገቢም አስፈላጊም ስለሆነ ይህን አጠናክረን እንቀጥላለን። ቀጣይ ለሚኖሩ ውይይቶች ሁሉም ሰው ከስሜት የጸዳ በረጋ መንፈስ በሰከነ አእምሮ መወያየት ያስፈልገናል። ስለዚህ ለውይይት ለንግግር ልባችንም አእምሯችንም ክፍት ነው። ለሰላም የተዘረጉ እጆቻችን አሁንም አልታጠፉ። አመሰግናለሁ። ይህንን እናስቁመው ነው። ከዛ በኋላ አይ በቃ ተኩሼ ካልገባሁ በስተቀር እኔ ባላምንበትም አልኳቸው። አስተዳዳሪ የሚባለው በአስተዳዳሪ ይዤ እገባለሁ ይላል። እኔ ጠቤ ምንድን ነው? የትኛውን አስተዳደር ይዘህ ነው? ሁመራ ከለቀቅ ነው 5 ዓመት ሞልቶት የነበሩ አስተዳደሮች አንዳንዶቹ በፈቃደኝነት ወደ እናንተ ገብተዋል። አንዳንዱ ከሆኑ ነው አስተዳዳሪ ሰሞኑን ተመርጦ ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምን እንደሆነ የማያውቅ ሰው አስተዳዳሪ ተመድቧል። ቃፍታ አውቃለሁ። ቃፍታ የት ነው? ጨረቃ ላይ ነው? ወለጋ ነው? በፍጹም የማያውቅ ሰው የቃፍታ ማሕዳሪኻ ተባሂሉ ይብደል ትፈቅድ ይመስለኩ ባይሆን አሁን አይቀበሉን እናንተ ባትቀበሉ እያልን ያለ ነው። ቃፍታ አይኖር የነበረ ወይ ደጀን አይኖር የነበረ ብዙ ቃፍታ ደጓ ብዙሕ ሰብ ይኖረን ከውትሪዎ ኣብ ዓዱ ክምለስ ግን ክንሰርሕ ኣለና ዝያዳ ነቱ ለእኔ ማተር የሚያደርገው አስተዳዳሪ ይዤ እገባለሁ ግን ውሸት ነው። የምን አስተዳዳሪ? ጸጥታ ለማስጠበቅ መተማመን ከፈጠርን ጸጥታ የሚያስጠብቀው መከላከያ ነው። እኔ ግን ትግራይ በሙሉ አካባቢዎች ሲሄድ የሚገርመኝ ነገር አለ። ፓርቲ ሆኗል አሁን እንጂ ብዙ ሰፈሮች አረና፣ አንድ ወያነ፣ ስምረት ወዘተ ነው የሚባሉት። ታሪካዊ ስሙ ለምን ትቀይረዋለህ?
ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ ነኝ። ወስነንም እናውቃለን። የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩ። ስለዚህ ቤት ንስ እያልኩ ጀምር ነበር። ያው የልብስ አልሆነም፣ ብዙም አልገፋንበትም፣ አልተሳካም። ግን ሪያላይዜሽኑ ነበረ ነው ሶይሌ ተሪማ አድሚኒስትሬሽን ስገባ ክሊር ነበር። ይሄን በሚል ነገር እንደማያልቅ ነበር። ህዝቡን አወያይተ ህዝቡ አምኖበት ተፈናቃይ የሚመለስበት የህዝቡ ጥያቄ ደግሞ ስርዓት ባለው መልኩ ይስተናገድበት ነገር መፈጠር ላለበት የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በአመሻሹ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።